እሺ ሰላም እንዴት ናችሁ? ዛሬ ደግሞ ፋይል ትራንስፈር ፕሮቶኮል እንዴት ኮንፊገር እንደሚደረግ እና በጥያቄያችን መሰረት እንዴት እንሰራለን የሚለውን እናያለን። መጀመሪያ ስታርት እንላለን። አድሚኒስትሬቲቭ ቱልስ ካልን በኋላ ኢንተርኔት ሰርቪስ ኢንተርኔት ኢንፎርሜሽን ሰርቨር ማናጀር የሚል እንፈልጋለን። እዚህ ውስጥ ታስካችን ውስጥ ከሌለ ከስታርት አጠገብ ሰርቨር ማናጀር የምትላለች ሰርቨር ማናጀር ላይ ከገባን በኋላ ሩላችን አድ እናደርጋለን ማለት ነው። አድ ሮልስ ካልን በኋላ ኔክስት እንላለን። ደን ዌብ ሰርቨር የምትላለች ወይም ደግሞ ኢንተርኔት ኢንፎርሜሽን ሰርቪስ ማናጀር የምትል ሴሌክት እናደርጋለን። ደን ኔክስት ካልን በኋላ አሁንም ኔክስት እንላለን። እዚህ ጋር ኤፍቲፒ ሰርቨሯን እንመርጥለታለን። በምንመርጥበት ሰዓት ሁለቱንም ሴሌክት ያደርግልናል። ደን ኔክስት እንላለን። ኢንስታል እናደርጋለን ማለት ነው። ኢንስታል እናደርጋለን። ዘን ሮላችን ላይ አድ የማድረግ ስራ መጀመሪያ እንሰራለን ማለት ነው። እንግዲህ ጥያቄያችን እንክፈተውና የመጀመሪያው ጥያቄያችን create an FTP site to be accessed by the following information ነው የሚለው። በዚህ ኢንፎርሜሽን አማካኝነት አይፒ አድሬስ የሰርቨሩን አይፒ አድሬስ ተጠቀም ነው የሚለኝ። ዩዘር ኔም ደግሞ አድሚን የሚባል ዩዘር ያስፈልገናል። ፓስዋርዱም ባይ ዲፎልት አድሚን ነው። ኤፍቲፒ ሳይት ኔም ደግሞ ኤችኤንኤስ ፋይል ይላል። ፊዚካል ፓዝ ደግሞ ኤችኤንኤስ ኖት የሚል ይሆናል ማለት ነው። ስለዚህ እችን ጥያቄ ለመስራት አድሚን የሚባል ዩዘር ፋይሉን አክሰስ እንዲያደርገው ለማድረግ ነው የተጠየቅነው። ስለዚህ ኤፍቲፒን ለመስራት ይሄንን ኢንስታሌሽን ሰክሲስድ ብሎኛል። ደን ክሎዝ እለዋለሁኝ። ክሎዝ ካልኩ በኋላ ስታርት ብዬ አድሚኒስትሬቲቭ ቱልስ ስገባ ኢንተርኔት ኢንፎርሜሽን ሰርቪስ ማናጀር ብሎ ያስቀምጥልኛል ማለት ነው። ደን እዚህ ከገባው በኋላ ፕላሷን ማይነስ አደርጋታለሁኝ። ፕላሷን ማይነስ አደርጋታለሁኝ። ደን ሳይት የምትላለች ሳይት ላይ ፕላሷን ማይነስ አደርግና እዚህ ላይ ራይት ክሊክ አድርጌ አድ ኤፍቲፒ ሳይት እላለሁኝ። ኤፍቲፒ ሳይት ኔሜ እዚህ ጋር እንደተሰጠኝ ኤፍቲፒ ሳይት ኔሜ ኤችኤንኤስ ፋይል ነው ማለት ነው። ኤችኤንኤስ ፋይል የሚል ተሰጥቶኛል። ስለዚህ እዚህ ጋር ኤችኤንኤስ ፋይል ብዬ ጽፋለሁ። ኦኬ ፊዚካል ፓዝ ደግሞ ተሰጥቶኛል። ፊዚካል ፓዜ ሲ ኤችኤንኤስ ኖት ነው። ይሄ ደግሞ ፊዚካል ፓዝ ሲ ላይ ስታርት ኮምፒውተር ደን ሎካል ዲስክ ላይ ገባና እዚህ ላይ ራይት ክሊክ አድርጌ ኒው ደን ፎልደር የመጀመሪያው ኤችኤንኤስ ነው። ፎልደር ፊዚካል ኔሜ የመጀመሪያው እኛ ኤችኤንኤስ ከዛ ኖት የሚል ፎልደር ክሬት እናደርጋለን ማለት ነው። ኤችኤንኤስ ደን እዚህ ውስጥ ደግሞ ኖት የሚል ፎልደር ክሬት እናደርጋለን። ደን እዚህ ውስጥ አንድ ፋይል እናስቀምጥ። ኒው ደን ቴክስት ዶክመንት አንድ ቴክስት ክሬት እናድርግ። ይሄንን ቴክስት ደግሞ ጎግል ማለት እንችላለን። ጎግል ደን እዚህ ውስጥ የሆነ ፋይል ጽሁፍ ላስቀምጥ። what is FTP የሚል ፋይል ላስቀምጥና ሴቭ ብዬ እወጣለሁ ማለት ነው። ሴቭ ብዬ እወጣለሁ። አሁን ምንድነው የሰራሁትኝ? ፊዚካል ፓዜን ሰራሁለት። ዘን ፊዚካል ፓዜ ላይ እቺ 3 ነጥብ አለች በቀኝ በኩል ክሊክ አደርግና ሎካል ዲስክ ላይ ክሬት ያደረኩት ሊንክ አደርግለታለሁኝ። ደን ኤችኤንኤስ ሚል ክሬት አድርጌያለሁ። ኖት የሚል ክሬት አድርጌያለሁኝ። ደን እቺን ፋይል ምን አደረኩለት? አታች አደረኩለት ማለት ነው። ደን ኔክስት አደርጋለሁኝ። አይፒ አድሬስ እንደተጠየቅነው ጥያቄ የሰርቨር አይፒ አድሬስ ተጠቀም ነው የሚለው ጥያቄው። ዘን እዚህ ጋር የሰርቨር አይፒ አድሬስ 58.10.10 ነው። በዚሁ አጋጣሚ ፋይል ትራንስፈር ፕሮቶኮል 21 ፖርት የሚጠቀም ይሆናል ማለት ነው። ዌብሳይት ከሆነ ደግሞ 80 ፖርት ወይም ዌብ ሰርቨር ከሆነ ደግሞ 80 ፖርት የሚጠቀም ይሆናል ማለት ነው። እዚህ ጋር ኖ ኤስኤስኤል እንለዋለን አውቶማቲካሊ ስታርት እንዲያደርግልኝ።
ደን ኔክስት ላለሁኝ አውተንቲኬሽኑ ቤዚክ የሆነ አውተንቲኬሽን እንዲያደርግልኝ ነው የማደርገው። አለው አክሰስ ቱ ደግሞ ይሄንን ፋይል ማን ነው አክሰስ የሚያደርገው? አድሚን የሚባል ዩዘር ነው እንዲጠቀም አክሰስ እንዲያደርገው የተጠየቅ ነው። ስለዚህ አክሰስ ቱ ስፔሲፋይድ ዩዘር ነው የምንለው። ስፔሲፋይድ ዩዘር ያልንበት ምክንያት አድሚን የሚባል ዩዘር እንዲጠቀም ነው የተጠየቅነው ጥያቄ። አድሚን የሚባል ዩዘር ደግሞ ፐርሚሽን እንስጠው እንዲያነበው ይህን ፋይል፣ ከፈለገ ደግሞ ታይፕ እንዲያደርግ ፐርሚሽን እንሰጠዋለን ማለት ነው። ደን ስለዚህ አድሚን የሚባል ዩዘር ያስፈልገናል። ደን ስታርት አድሚኒስትሬተር ቱልስ አክቲቭ ዳይሬክተሪ ዩዘርስ ኤንድ ኮምፒውተር ላይ ይሄ ከአሁን በፊት ክሬት ያደረግነው ስለሆነ ድሌት እንበለው እና አንድ ዩዘር ያስፈልገናል። እዚህ ጋር ክሬት ኒው ዩዘር የሚለውን ክሊክ እናደርግና ስሙ አድሚን ይባላል። ሲገባ ደግሞ አድሚን ብሎ እናደርግለት። ኔክስት እዚህ ጋር ፓስዋርድ ቀይሮ እንዳይገባ ላድርግለት እና ኤክስፓየር እንዳያደርግ ላድርግለት። ፓስዋርዱም አድሚን ነው። አድሚን የሚለውን እንድትገምለት ኮንፊርም አድሚን ደን ኔክስት ደን ፊኒሽ። አሁን አድሚን የሚባል ዩዘር ክሬት አደረግኩለት ማለት ነው። ይሄ ዩዘር ነው ፋይሉን አክሰስ የሚያደርገው ማለት ነው። ፊኒሽ ብዬ ጨረስኩ ማለት ነው። ሶ ይህን ከጨረስኩ በኋላ ሴሌክት ዘ ቤስት ብራውዘር እመርጣለሁ። ኢንተርኔት ኤክስፕሎረር የተባለ ብራውዘር እመርጥና እዚሁ ጋር ቼክ አደርጋለሁ ማለት ነው። እዚህ ጋር አዲስ እንትን ልግባና ኤፍቲፒ ኮለን ስላሽ አድርጌ የሰርቨሩ አይፒ አድሬሴ 172.168.10 እላለሁ ማለት ነው። ደን ኢንተር ላለሁኝ። አሁን ይህንን ስገባ ይህንን ፋይል አክሰስ የሚያደርገው አድሚን የሚባል ዩዘር ነው ማለት ነው። ስለዚህ ዩዘር ኔሙ አድሚን ይባላል፣ ፓስዋርዱም አድሚን ይባላል ማለት ነው። ደን ሎጎን እለዋለሁ ማለት ነው። ሎጎን ስለው ጉግል ቴክስት የምትለዋን በዚህ መልኩ ፋይሏን ማግኘት እንችላለን ማለት ነው። ደን እዛው ላይ ደግሞ ክሊያንቴ ላይ ሄድና ዊንዶው 7 ላይ ሄድና ሴሌክት ዘ ቤስት ብራውዘር ከታች ኢንተርኔት ኤክስፕሎረር መርጣለሁኝ። ደን እዚህ ጋር አዲስ ኦፕን አድርግና አዲስ ሰርች ፕሌስ ሴሌክት አድርግና ኤፍቲፒ ኮለን ስላሽ 172.168.10 የሰርቨሩ አይፒ አድሬስ ነው። ኢንተር ለዋለሁኝ። ይሄ ከአሁን በፊት የተሰራ ነው። ኤፍቲፒ ኮለን ስላሽ 172.168.10 ኦኬ ከአሁን በፊት የተሰራ እንትን ነው። ሶ እቺ ምን አደርጋታለሁ? ሪስታርት አደርግና እሺ ኮንትሮል ፓኔል ሲስተም ኤንድ ሴኩሪቲ ገብቼ ፋየርዌሉ ኦፍ መሆኑን ቼክ አደርጋለሁኝ። ደን ሪስታርት አደርጋታለሁ እቺን ማለት ነው። ኢንተርኔት ኤክስፕሎረር መርጥና እዚህ ጋር አዲስ ብራውዘር ከመርጥ በኋላ ኤፍቲፒ ኮለን ስላሽ
ቲሲፒ //172 እሺ